እስቲ ወደ አርሰናል ደግሞ ልምጣ። አርሰናልና መደበኛ ጎል አስቆጣሪ ኮንሲስተንት የሆነ ጎል አስቆጣሪ በአርሰናል እያየን አይደለም። ኮንሲስተንት የሆነ ጎል አስቆጣሪ ይሆናል ተብሎ የመጣውም ጊዮኮሬሽም እንደታሰበው አልሆነም። በነገራችን ላይ አንድ ነገር ልጠይቃችሁ። በእንግሊዝ ፕሪሚየር ሊግ ታሪክ ሻምፒዮን የሆኑ ቡድኖች ደብል ዲጂት ያልገቡ በጎል ደብል ዲጂት 10 ያልደረሱ ተጫዋቾችን ጎል አስቆጣሪ ተጫዋቾችን በቶፕ ስኮረርነት ወይም በከፍተኛ የቡድኑ ጎል አስቆጣሪነት ይዘው ያውቃሉ ወይ? አርሰናል ከእንደዚህ አይነት ፈታኝ እውነት ጋር የሚጋፈጥበት ሲዝን ይመስላል። አሁን ምን እያልኳችሁ ነው? ሻምፒዮን የሆኑ የፕሪሚየር ሊግ ቡድኖችን ሁሉ ሰብስቦ አምጡና የነርሱ ከፍተኛው ጎል አስቆጣሪ ማን ነው፣ ስንት ጎል አስቆጠረ ሚለውን ብትመለከቱ ሁሉም ቢያንስ 10 ጎል ያስቆጠሩ ናቸው። በአርሰናል ትሮሳርና ጊዮኮሬሽ 5 ጎል አስቆጥሮ ነው ቶፕ ስኮረር ተብሎ እስካሁን በቡድን ውስጥ በሊጉ ላይ የሚጠቀሱት። ራይስ፣ ሳካ፣ ኤዜን የመሰሉ 4 ጎል አስቆጥረዋል። እና በፕሪሚየር ሊግ ታሪክ በጎል ደብል ዲጂት ያልገባ ተጫዋች የሌለው ቡድን ሻምፒዮን ሆኖ አያውቅም። ለአርሰናል ደጋፊዎች ይሄ መጥፎ መስማት የማይፈልጉት አይነት የታሪክ እውነታ ነው ግን